ሰው ባል ላይ ተኝተሽ አንድ ሴትን አስቀንቼ ወደ ባሏ አመጣለሁ ብለሽ የምትጠብቂው ነገ ሌላ ቻንስና ሌላ ኦፖርቹኒቲ እየጠበቅሽ ያለች ሴት ነው የመሰልሽኝ ዛሬ የምታረጊው ነገር እንጂ ለማስታረቅ ወይም ደግሞ ስርዓት ይዞ በስነ ስርዓት እንዲነጋገሩ ለማድረግ አይደለም። ሲጀመር ገና ሲያናግሩሽ ከባለቤቴ ወይም ከገል ፍሬንዴ ተጣልቼ ነው እና እንደዚህ አይነት ነገር እርጅኝ ሲሉሽ ይቅርታ እኔ አላረግም። ምክንያቱም በእንደዚህ አይነት ነገር ሴት ልጅ ክብር አላት። ሴት ልጅ እንደዚህ አይነት ነገር ላይ ትመለሳለች ብዬ አላስብም ብለሽ ብታስተምሪ ጥሩ ነበር። አንቺ ራስሽን አርክሰሽ ነው። ምክንያቱም ይቅርታ ሌላ ነገር አድርጎ አታርጎ እሱም ማንም አያይም። እንግዲህ እሷን ለማናያ እሷን ወደ እሱ ለማምጣት ነው ብለሻል። በዚህ መልኩ አይደለም። ሴትነትሽን አሳይ፣ ክብርሽን አሳይ። ሁለተኛ ነገር ባልና ሚስቶች ናቸው እነዚህ ልጆች። ከአንቺ የበለጠ እንተዋወቃለን ብሎሻል እኮ። አንቺ ስለ እሱ ጥሩነት መስካሪ፣ እሱ ጥሩ ሰው ነው ብለሽ ለእሷ እሱ ጥሩ ሰው እና መጥፎ ሰው እንደሆነ እሷም እኛም የምናውቀው ነገር አለ። አንቺ እዚህ ጋር መግለጽ አይጠበቅብሽም። እንደገና ደግሞ መጨረሻ ላይ እሷ ከወጣች በኋላ ልታጽናኝ ጡትሽ ላይ ማስተኛትሽ አስፈላጊ ነው ብዬ አላስብም። መጀመሪያ ራስሽን ስብስብ አድርጊው፣ ክብር ስጪ ለራስሽ። ጡትሽን መክፈትሽ አለመክፈት ሳይሆን አንቺ በዚህ መልኩ አይደለም የሰው ባል የምታጽናኘው። አንተ ደግሞ ሁልጊዜ በተጣላህ ቁጥር እየሄድክ ሴት ስር የምትወሸቀው ነገር አይገባኝም። የእሷንም ይቅርታ ለማግኘት ሁልጊዜ በማስቀናትና ሌላ ሴት በማምጣት ነው ማስተካክለው የምትለው ነገር አይገባኝም። እሷ ስለምታፈቅርህ ማንም ሰው አጠገብህ እንዳይሆን ስለምትፈልግ ይሆናል። ሁሉም ሴት እንደዛ አይነት ባህሪ ይኖረዋል። ግን ይቆርጣል፣ ልብ ይቆርጣል። የምታደርገው ነገር ትክክል አይደለም። ዛሬ ራሱ ከእሷ ጋር ቆመህ አይደለም መጠበቅ የነበረብህ። ራስክ ነክ በቃ በራስክ ነገረች አይደለ ቴንኪው ብላ መውጣት ነው ያለባት። እዛ ጋር ቆማ የእናንተን ልታስታርቅ ወይም ደግሞ ሌላ ነገር ልታደርግ አይደለም። ቪዲዮ ያህል ነገር ተቀርጾ የተላከላት ሴት ይቅርታህን ትቀበለኛለች በአንድ ቀን ብለህ ጠብቀህ ነበር እንዲ? አንተ ሳይገባት ቀርቶ ነው? ይገባታል እኮ ሃይማኖት ታደሰ ለምን እንደላካችሁ ቪዲዮን እንዴት እንደላካችሁት። ከሰው ጋር ተሰብስቤ ነው የቀረጽኩት። የቤኪ አይዲያ ነው አይደለ? እነ ቤኪ ናቸው እንግዲህ ያንተ ምስክሮች። የአይጥ ምስክር ድንቢጥ ይባላል። ስለዚህ እረፉ ይሄን ድራማ። በቃ ስራም ከሆነ አያምርም፣ ዝሙት ነው፣ ቆሻሻ ነገር ነው፣ አያስተምርም። አንተ ከእኛ ጋር እልህ ይዞሃል። እልህ ግን ራስህን ነው የሚያጠፋ። ቤተሰብህን፣ ማንነትህን፣ ፍቅርህን፣ ህይወትህን ነው የምታጣው። ሃይማኖት ታደሰ 1 ወር ይሆናል የምታለ ሰው ከዛ በኋላ ህይወቷን ነው የምትበራው። አንተ ግን ሁልጊዜ በጣም የተበላሸ ህይወት ነው የምትኖረው። ቁምና አስተውል፣ አስብ። ሁልጊዜ ሰዎች ስለ እኔ ኔጌቲቭ ያወራሉ አይደለም። እኔ ስለ አንተ ኔጌቲቭ አላወራም። እኔ በጣም ነው ደስ የሚለኝ የእናንተ የሁለታችሁ ጥሩነት፣ ሰላምነት፣ ፍቅር ሁለታችሁንም ነው መናገር የምፈልገው። ይሄን ነገርህን አስተካክል። ሁልጊዜ ሴት ውስጥ እየተወሸቅ ወይም ደግሞ የሴት ስም ጠርሰው ወይም ደግሞ ሴትን አፕርሸት አድርገህ የገዛ ሚስትህን የገዛ ጓደኛህን ሳታደርግ ለሌላ ሴት እየሰጠቅ እንደዚህ መልከስከስ ወይም ደግሞ ወድቆ መገኘት ጥሩ አይደለም። ሀይሚም ደግሞ ራስሽ ነገሮችን አስተውይ፣ ቆመሽ አስቢ። በጣም ብዙ ኳሊቲ አለሽ። ኳሊቲሽን የሚያረክስ ነገር ላይ አትገኝ። ጠርተውሽ በስነስርዓት ቁጭ ብለሽ ተነጋግረሽ ኖ አሁን ማውራት አልችልም፣ ማውራት ባለብኝ ሰዓት ብለሽ መውጣት ነው እንጂ ብዙ መመላለስን አትውደጂ። ራስሽንም አታስገምች እኛ ፊት። እኛ ለአንቺ የምንናገርልሽን አይነት ሆነሽ ተገኝ። አይደለሽም ማለት አይደለም። ሰው ነሽ። ሰው ስትሆኝ የምታጠፊው ነገር ይኖራል። ራስሽን እይ። ይቅርታ ስትባይ ይቅርታ አድርጊያለሁ። መነጋገር ካለብን እኔ እናንተ የምንነጋገርበት ሰዓት አለ፣ እንነጋገራለን ነው እንጂ መመነጫጨቅ፣ መማታት፣ መሰዳደብ አላስፈላጊ ነው። አላስፈላጊ ቃላቶችን አትጠቀሚ። ራስሽን ታስገምቻለሽ። በየመንገዱ የሚገኙ ሴቶች ናቸው። ዛሬ ራሱ ንገሪያት ሲላት እንኳን መናገር አልፈለገችም። ለምን? እሱ የሚያመጣቸው ሴቶች ሁሌም ነው ምለው ትላልቅ በእድሜ የተለቁ ስለሆኑ ሌላ ነገር ውስጥ ነው የሚገቡት። የሚያታልላቸው ጥቅም ነው፣ ምግብ ነው የሚያታልላቸው ነው። ሁሌ የምላችሁ ዛሬ ራሱ ልትነግራት አልፈለገችም። ቁጭ ብላ እሷ ቁጭ በይና ልንገርሽ ነው ያለቻት። ለምንድን ነው እንደዛ የሚያደርገው? ይቺ ልጅ እኮ ለምንድን ነው በሞራሏ የሚጫወተው? መሄድም ካለበት ይሄድ፣ ማክበርም ካለበት አክብሮ ይኑር። ለምንድን ነው እንደዚህ የሚያደርጋት? ልብ እኮ ይሰበራል እኮ። ሴት ልጅ እኮ ናት። በድራማ መልኩ ፈቅዳም እንኳን ቢሆን እኮ ጥሩ እኮ አይደለም።
ሄደች አይደለ እንዴ? ተናዳ ሄደች። ልትቀበለው አትችልም ዛሬ በዛሬ ቢኮዝ እሱ አልቋጨውም። ከዚህም በፊት ያስረገዛት ሴት አለች። ምንድንን ብሎ ነው ስለ እሷ የሚነግረን? እሷን ተይ አለ። እሺ እሷ ትተው፣ እኛስ ህይወቷ እንዲበላሽ ነው? እርጉዟ ምን ሆና ነው? አብራራልን። ልክ እንደዚህ ልጅቷ የሳምንት ጓደኛዬ ናት እንዳለ ያንቺንማ ያብራራልና በምን ምክንያት እንደተወ እንዴት ብሎ እንደሆነ ውሸትም እንደሆነ ያብራራልና ሁለቱንም አንድ ላይ አድርጎ። አንደኛ ነገር በሳምንት መታ እንዴት ልታውቀው ቻለች? የዋህ ነው ቡብዬ አለች። የዋህነቱን በምን አወቀች? 2 ዓመት አብራ የኖረችው እንኳን አላወቀችውም። እንኳን እሷ ምንድን ነው የምትለው? ለምንድን ነው እየመጡ ልቧን የሚያቆስሉት? ለምንድን ነው እሷ ይሄንን የምትቀበለው? ለምንድን ነው ሁሉም ሴት የማንም መንገደኛ ሴት እየመጣች ቁጭ ብላ የእሷ ልብ እንዲቆስል የምትቀበለው? አላውቅም ለምን እንደሆነ። ለራሷም ለክብሯም ለእኛም ጥሩ እኮ አይደለም። የሰውም እኮ እንደዚህ መቅሰል እኮ ለእነሱ ጥሩ አይሆንም። እውነቴን ነው። ኦዲየንሱም ሲቆስል እኛም እንዲህ ስንሆን እንደዚህ ያደረጓት እንደዚህ ያደረጋት። እሱ እውነት ትክክለኛ ወንድ ከሆነ ወንድ ልጅ እኮ ነው እኔ ወድሻለሁ እኔ አፈቅርሻለሁ የሚለው እንጂ ሴት ልጅ እኮ አይደለችም ነው። ሴት ልጅ አወድሃለሁ እንድትለው ነበር ሲጠብቅ የነበረው። ምን ማለት ነው? ወንድ እኮ ነው ሴትን የሚጠይቀው። ለዛ ነበረ እንዴ እንደዛ እንድትለው ነበረ እንዴ ትናንትና ለካ እንደዛ ሲያደርግ የነበረው። እሱ ለምን ወድሻለሁ ለምን አፈቅርሻለሁ ወድሻለሁ ማለት ለምን ከበደው? ሴት እኮ አትልም ለወንድ ልጅ እንደዛ። ይሄንን እንድትለው ነበር የፈለገው በሴቶቹ ፊት። ሴቶቹን አምጥቶ እንዲህ እንድትለው በቃ እሱ ተፈላጊ ነው፣ በቃ እሱ ተወዳጅ ነው፣ በቃ ሴቶቹ ይሞትለታል፣ በቃ ይረባረቡለታል እንድትለው። ወንድ ልጅ እኮ ሸቀጥ አይደለም። ወንድን አድርጎ ከሴት ለይቶ የፈጠረው ወንድ ስለሆነ ነው። ሸቀጥ ነው ማንም እየተነሳ የሚወስደው የሚገዛው። እንደ ወንድ ቆስጠን ብሎ ሴት ልጅ በሴት አይደለም የሚመልሰው። ወንድ ልጅ እንደ ተማረ ያስብ፣ ጭንቅላት እንዳለው ሰው ያስብ። ለነገሩ ምን እነሱ ይሄን ትምህርት አድርገው ይዘውታል እኮ። ዩቱበር መሆን በእነሱ በቃ ፕሮፌሰር መሆን ነው በእነሱ ቤት። ብልግና ማያስተምር፣ ለትውልዱ ብልግና ማያስተምር፣ ዝሙት ማያስተምር፣ ሴትን በሴት ልጅ መቀየር አያስተምር። እነዚህ ጨምሪበት። ልጅቱ ነገ አረገዝኩ ብላ እንደምትመጣ ታያለሽ። ኖ እንደዛ ብለሽ አትበይ። ብዙ ነገር ሰርታ የምታገኘው አለ። እንደዚህ ራሷን ጥላ አይደለም። የማንም ባለጌ ሴት ዛሬ ራቁቷን መታ ቁጭ አለችው። ለምንድን ነው? ወንድ ልጅ እንዲህ ይሆናል እንዴ? እሱ በቤተ ክርስቲያን ያደግኩት አላለም እንዴ? እንደዚች አይነት ሴቶቹን ከየት ነው የሚያመጣቸው? ከየት ነው እነዚህ መንገደኛ? እንደው ሴተኛ ዳሪ እንኳን በማድረግ ለብሳ ነው ብትመጣው እንዴት እንደምትሆን። ስለዚህ ኦዲየንሶቹንም እንዳያጡ። እውነቴን ነው። ኦዲየንሱም ሰልችቶታል። እውነቴን ነው የምነግርሽ። ራሷን የምታስከብር ከሆነ ታስከብር። ማንንም ባለጌ የመጣች በላዩ ላይ አትላላጥባት በገዛ ቤቷ። ምንድን ነው የሚያስተምሩት? ነገ ደግሞ ትንሽ ቆይ ብለው ማተባቸውን ፈተው አልጋ ላይ አስተኝቶ ያሳዩናል። ችግር የለውም። ምን ችግር አለ? እነሱ በዶላር አብደዋል፣ ሰክረዋል እኮ። ስለዚህ ትውልዱንም አያበላሹ። ትውልድም እነሱን እያየ ነው። የትላልቆቹ ማዘን ጥሩ አይደለም። የሰው ልጅ ሰው ሲያዝን 3 ሰዓት በሆነ ቁጥር የሰው ልብ እየመታ የሰው ልብ እየተንሰፈሰፈ ምን ሊሆኑ ይሆን? ምን ሊላት ይሆን? ሴት እያመጣ የማይፈልግ ከሆነ መላቀቅ እኮ ነው። በቃ ተለያይተው እኮ የራሳቸውን ኑሮ መኖር ነው። የማይፈላለጉ ከሆነ ስራም ከሆነ ደግሞ ይተውት። በቃ ሰውም ሰልችቶታል፣ ልቡም ደምቷል። በዛ ላይ ደግሞ እዚህ ጋር አንድ ነገር የምናገረው ነገር ሪሌሽንሺፕ ከሌላቸው ይንገሩን። እኛ አላቸው ብለን ስላሰብን ነው። እና ከሌላችሁ ስራ ነው የምንሰራው፣ አያገባችሁም በሉን። እኛም ስራውን እንከታተላለን። በአንቺ የተነሳ ወይም በአንተ የተነሳ እየገባን እናንተ ህይወት ውስጥ አንተም ውደዳት እናንተ እዚህ ደርሳችሁ እያልን ራሳችንንም አናስገምት። ያላችሁን ሪሌሽንሺፕ መግለጽ ካልፈለጋችሁ ደግሞ ትክክለኛ ራሳችሁን ጠብቃችሁ ስሩ። እኛንም አታስገምቱ፣ ራሳችሁንም አታስገምቱ። እንደገና ደግሞ አንተ በጣም ራስህን ያረከስከው። በተለይ ይሄ 2 ወር ላይ ያለኸው አንተ አይደለህም ወይ ድሮ አናቅህም
ወይ ደግሞ ዛሬ የሆነ ነገር ሆነሃል። ይሄ በቆሻሻ ሴት ሁልጊዜ በሴት እየተደበክ ልክ በመጠጥ እንደሚደበቅ ሰው በሴት ውስጥ እየተደበክ ዝሙትን ነው የምናየው። እኔን አይደለም ነገ ልትል ትችላለህ። ታዘብኳችሁ እንዲህ ብላችሁኝ አይ ዶንት ኬር ማለት ትችላለህ። ያሳየኸኝን ነው እየተናገርኩ ያለሁት እና ኖርማል አትመስለኝም። የተናገርከውን መልሰህ ራሱ አትናገረውም። ምን እንደፈለግክ አታቅም። ምን እያረክ እንደሆን አታቅም። የምታደርጋቸውን ነገሮች እወቅ። ሰው አንዴ ይሳሳት ይሆናል፣ ሁለቴ ይሳሳት ይሆናል። ግን ያንን ሰዓት እየደገመው አይሄድም። ስህተቱን በስህተት ላይ አይጨምረውም። ስራ እንኳን ቢሆን ስራው ላይ ስህተቶችህን አይደለም መድገም ያለብህ። ያንን ስህተት አርመህ ነው መገኘት ያለብህ። ሶስናን አመጣህ በፕራንክ እሷን ለማስተማር ነው አልክ፣ የእሷን ማንነት ለማወቅ። እንደገና መለስክ፣ ሊንዳን አመጣ እሷን ለማስቀናት ነው አልክ። እንደገና ሶስተኛ ሴት አመጣ እሷን ምን እያደረግክ ነው? እንደገና አስረግዘሃል፣ የእሱን ነገር ይዘጋሃል። ዘጋንልህ፣ እሺ ብለን ዝም አልን። እንዲሸፈን ፈልገሃል፣ ሸፈንን። እንደገና ሴት አምጥተህ እችን ልጅ ምን እንዴት አይነት ልብ እንዳላት ራሱ ምን አይነት ጠንካራ ሴት እንደሆነች ማንም ሴት አይችልም። ስለወደደችክ ስላፈቀረችክ ካልፈለግካት ለምን አተዋትም? ስጣት ነፃነት፣ ስጣት ነፃነትና ሰላም ትሁን። ቪዲዮም ላይ ስራም ላይ ቢሆን እችን ሴት ገጸ በረከት ገጸ ባህሪ በቃ ነፃነት ስጣትና ጨምሪበት። በዛ ላይ ስራ ነው እያሉ የሚያበረታቱት እንደዚህ እየተሰደበች እየተዋረደች እየተቦጣት እያረገበት ይሄ ነገር እስኪ ዛሬ ይሄዱ እስኪ ኮሜንቱን ያጥለቅልቁት። እስቲ ኮሜንት እኮ ዋጋ አለው እኮ ምንድን ነው ይላል እኮ ቲክቶክ ያያል እኮ። ለምን እንደሱ አያደርጉም? እነዚህን ልጆች ለምንድን ነው እንደዚህ ቁጭ አድርገው እንድትሰደብ ስለሚፈልጉ አይደል እንዴ? ውስጥ ለውስጥ ለምን እውነት የማያማቸው ከሆነ እውነት የሴት ልጅ ነገር እንዲህ እያደር አንዷ ምን አለች? ከዚህም በፊት ሾርት ሜሞሪ ነው እንደ ያላችሁ። ከዚህም በፊት ምን አለች? እኔ እንደዚህ ህይወቴን ለማስጠፋት ያስደረሰኝ ሴቶቹ ናቸው ብላለች። ሴቶቹ ታስጠያለሽ እንዲት ያለሽ እያሉ እና እነዚህ ስንት ህይወት የሚያጠፉትን ቁጭ ብሎ ያያል ቲክቶክ ላይ ቁጭ ብለው። እቺ ልጅ የሆነ ነገር ቢፈጠርና የሆነ ነገር ውስጥ ብትገባ በእነሱ ነው፣ እነሱ ናቸው ይሄን እያስደረጉት ያሉት። እሱም እነሱን እየተከተለ ጋለሞታ ሴት እየተከተለ ዋቶይና ነገር ዋቶይና ይኸውልሽ፣ የኔን ድምፅ እያመጣች ትልቅ ሴት ናት። ማን ነው ስሙ? ማን ነው? ብሩክ መኮንን ነዋ፣ ጀግናው ታዋቂው ትላለች። ታዋቂው ትልቅ ሴትዮ እኮ ናት። የእናትየውን ፎቶና የሀይሚን ፎቶ አድርጋ ውሸቷን ተመልከቺ። እነዚህ ናቸው ህፃናቶቹን እየበሉ ያሉት ቁጭ ብለው እዚህ ቲክቶክ ላይ። እናንተ ስለዛ ታወራላችሁ። እሱ እናቱ ወንድሙ እንደዛ ቢሆን አይደል እንዴ ወጥተው እንደዛ ተንቀጥቅጠው ወጥታ እንደዛ ያለችው? የኔን ቤተሰብ ዘግዝቁ፣ የኔን ቤተሰብ አድርጉ፣ የሰው ቤተሰብ አትንኩ ያለችው ወጥታ እንዴ። ፍርዬ በጣም ነው የሚያመው። ሲነጋ እሷን እኮ እኛ ሲሆን ይቃወማሉ፣ እነሱን አይቃወሙም። አያዋን ፈርቶ ዳውል። እኛ ምን ሁለቱ ግን ሰላም ሆኖ ቀለበትና ሰርግ ሳይ ግን እያንዳንድሽ ቤት ስምሽ የጠራሁኝ እዚህ ጋር አዋርድሻለሁ። እናንተ እባብ ናችሁ። እናንተ ራሳችሁ አልተሳደባችሁም እንጂ ትልቅ እባቦች ናችሁ። ለምን እስከ ዛሬ እንደዚህ ልጅቷ ስትሰደብ ቤት ከፍታችሁ የምትሰብኩት ስብከት የውሸት ስብከት፣ በቃ ሆድ የሚነፋ ስብከት። ዛሬ ላይ መንግስታችን የሚሰብከን ስብከት የውሸት ስብከት እንደሚሰብከን እናንተም እንደዛ ናችሁ። ለምን ዝም አላችሁ? ትክክለኛ ፍቅር ካላችሁ ለሀይሚም ለቡሩኬም ለምን እነዚህ ልጆች ለምን ፈራችሁ? እኛ ስንናገር ብቻ ነው ሁላችሁም ከሁላችሁ የምትነሱት። ለምን 3 እና 4 5 6 አካውንት አለሽ፣ እያንዳንድሽን ያውቃችኋለሁ። አልግባ እንጂ ቤታችሁ እያንዳንዳችሁ እዚህ ገብታችሁ የምታወሩት ሌላ ነው፣ እዛ ከነሱ ስር የምጽፉት ኮሜንት ሌላ ነው። ግን እግዚአብሔር ይፍረደው። እውነት እግዚአብሔር ካለ የሴት ልጅ እንኳ እግዚአብሔር ይፍረደው። እኔ አንድ ቀን በዘቀዘቁኝ እንዴት እንደታመምኩኝ አውቃለሁ። ምን አረገች እች ልጅ? ምን ስለበደለች ነው የምትዘቀዘቀው? ህይወታችሁ ይዘቅዘቅ፣ አይለፍላችሁ። ሰርታችሁ በቼ እንደዚህ አይነቱን ቤት እንደመቃወም የመቅደስ ቤት ሰብስበው መጣች ይላሉ። ሸኳካ አሽሟጣጭ ሜሽ እኮ በቪዲዮ ብትወጭ እኮ እዚህ ግቢ ማትበይ። መጀመሪያ ጸጉርሽን ተሳድል ምርእከካ መግዲ በውስጥ እያንዳንዷን ዛሬ እነግርሻለሁ። ልካችሁን እነግራለሁ። እኔማ አንድ የምሽክሌ ባለጌዎች
እኛ ስለሆነ የቆምነው የሚገባቸው ድንጋዮች ናቸው። በዛ ላይ ትልልቆቹ እኔ ምን እንደሚፈልጉ እራሱ አይገባኝም። ከሁለቱ ህይወት ውስጥ የሁለቱን ህይወት ዝብርቅርቅ ማድረግ የሚፈልጉት እዚህ ገስት ላይ ቁጭ ብሎ የሚነጋገሩት የተከፋፍለው አንዴ እሷን ቪዲዮን ሲያዩና ምን አለ መሰልሽ ዊዘርዬ፣ እኛ በቪዲዮን የተነተንን ያለ ነው አይደል እንዴ? ስለ እውነት ከሆነ አንቺ ወይ ልታለያየ አይደለም ገንዲ ልታለያየ አይደለም ሁላችንም እዚህ ገስት ያለ ልጆች ልናለያያቸው አይሆን ከድርጊቱ ተቆጥቦ የሚያደርገውን ነገር ትቶ አንድ ላይ እንዲሆኑ ነው። ግን እኛ ድንገት እንኳን ምን እያወሩ ነው ከስር ካዩሽ